ለለውጡ የራሱን አስተዋጽኦ አድርጓል እንጂ የለውጡ ዋና እንትን ብለን አናምንም። እስኪ አንድ ጥያቄ ልጠይቅ ነው መሳይ፣ አንተ ጋር ነው ይሄ ጥያቄ የሚመጣው። ከዚህ ቀደም ያቀረብከው አንተ ስለነበርክ ብዙ ጊዜ በብዙ ሰዎች ዘንድ የሚነሳና እኔ በተለያየ ጊዜ የሰጣችሁት መግለጫ ማይቻለው ጥርት ብሎ መውጣት አለበትም ብዬ ስለማስብ ነው። ኢሳት የዘር ማጥፋት ዘመቻ በአንድ ህዝብ ላይ አውጇል የሚል ሐሳብ አለ። ታውቁታላችሁ። ይሄንን ኦገስት 6 ቀን 2006 ዓመተ ምህረት እንደ ኢሮፓያን አቆጣጠር ዩቲዩብ ላይ ተጭኖ የተወሰነ ጊዜ ቆይቶ የወረደ አንድ መግለጫ አለ፣ ከጎንደር የአማራ ኢትዮጵያውያን የተላከ የሚል መግለጫ። በዚህ መግለጫ ላይ ይሄ 95 ሚሊዮን ህዝብ በ5 ሚሊዮን ህዝብ ነው እንደዚህ እየተሰቃየ ያለው የሚል ቃልና በተለይ ደግሞ የተበላሸ አሳን የማስወገጃው መንገድ አንዱ ነው የባህር ውሃን ማስወገድ የሚል ከዚህ ቀደም ደርግ በትግራይ ህዝብ ላይ ዘር ለማጥፋት አውጆበታል የተባለው ቃል ተመሳሳይ የሚመስል ቃል በዛ መግለጫ ውስጥ ተሰምቷል እና ኢሳት ይህንን መግለጫ አንብቦታል። በአጋጣሚ መሳይ ነበር ያነበብከው ይህን መግለጫ እና ከዛ በኋላ በተለያዩ ማህበራዊ ሚዲያዎች ጉዳዩን በማያውቀው ሰው ዘንድም በእርግጥስ ኢሳቶች አንድን ህዝብ ሊያጠፋ የሚችል እንዲህ አይነት መነሳሳት ወይም ኢንሳይትመንት የሚፈጥር ወንጀል በሚዲያ ፈጽመዋል ወይ የሚል ጥያቄ አለ። ብዙዎቹም በዚህ ጉዳይ ላይ ከሷቸዋል እና እስኪ ይህን ነገር አጥርተን እንመልከተው። ምንድን ነበር ይሄ መግለጫ? እንዴት ተስተላለፈ? ሐሳቡን ሳይታችሁት ነበር ወይ ከሚለው እንነሳ መሰለኝ። እንግዲህ ኢሳት ምን የተቋቋመውም አልፋና ኦሜጋውም ኢትዮጵያ ነች። በኢትዮጵያ በየትኛውም ጫፍ ያለ ኢትዮጵያዊ ለኢሳት እኩል ናቸው። የዘር ማጥፋት በአንድ ህዝብ ላይ ለማወጅ ኢሳት ተፈጥሮም አላማውም አይደለም። ይሄ የተፈጠረበት የራሱ የሆነ ሂደት አለ። በወቅቱ በአማራ ህዝብ ትግል እየተካሄደ ነበርና በአጋጣሚ በተለይ ከጎንደሩ የኮሎኔል ደመቀ መያዝ ወይም ደግሞ መታሰር በኋላ የተፈጠረው ንቅናቄ ባህር ዳር ላይ አንድ ህዝባዊ ተቃውሞ አቀስቅሶ ነበርና የባህር ዳሩን የህዝባዊ ተቃውሞ እንቅስቃሴ በመዘገብ ላይ ያለን እንዳጋጣሚ 59 ሰዎችን በህዋት አጋዚ ወታደሮች ይገደላሉ። ላይቭ እየሰራን ነበር ፕሮግራም። እንደውም ፎቶና ቪዲዮዎችን አሁን የሚልክልን አንድ ወጣት ከተገደሉት ማለት ነው። ከደቂቃዎች በፊት ድምጹን ስሰማው የነበረ ዜናዎችንም መረጃዎችን የሚልክ የነበረ ልጅ በወቅቱ በእለቱ በአጋዚ ጥይት ከተመቱት አንዱ ነው። ይሄ በጣም የፈጠረብን ስሜት ነበር። የዛን ቀን ሀዘን ጨለማ ቀን ነበር ለሁላችንም። ይሄ ስርዓት በዚህ ሁኔታ ወጣቶችን የገደለው በተወሰነ በአንድ ሰዓት ውስጥ ነው ሁሉ የሆነውና ይሄ እያለ ከጎንደር ህዝባዊ እምቢተኝነት አንድ መግለጫ ይመጣል። መግለጫው ለኛ ብቻ አይደለም፣ ለተለያዩ ተቋማትም ተልኳል። ለወይሜን ተልኳል እንዳለም ስታነበው ሰምቻለሁ። ለወይሜን ለሌሎችም ለቪኦኤም ለዶችቬሌም ተልኳል። ከዚህ በፊትም ይልኩልን ነበር። ያ የመጀመሪያው አይደለም። 3-4 መግለጫዎችንም ከዛ በፊት ልከው ነበር። ነገር ግን መግለጫው እንደመጣ ስናየው በጣም እንደተባለውም በጣም አደገኛ መልእክቶች ነበሩበት። በተቻለ አቅም እንግዲህ እንዳልኩ ያ ስሜት ውስጣችን ሀዘኑ ያ መረበሹ ውስጣችን አለ። እንግዲህ እንዳልነውም ይሄ የትግል ቤት ነው፣ የትግል ሚዲያ ነው፣ ውስጥ ነው የምንሰራው። ነገር ግን ሰውነን እንደ ሰው አዝነናል። ከደቂቃዎች በፊት ድምጹንና በምስል ሲልክልን የነበረ ልጅ ከወደቁት አንዱ ነው። ያ ስሜት የፈጠረብናል። ግን በተቻለን አቅም ብዙ ነገሮችን አስወግደናል ከመግለጫው። እንዳጋጣሚ የተፈጠረ ስህተት አለ። ያ ስህተት ያረፍተ ነገሮች ከላይና ከታች የመጡበት ሐሳብ ሲጎረድ እንደዚህ አይነት መልእክት ሊያስተላልፍ ችሏል። which is ስህተት ነው ብለን አምነናል። ግን አላማችን ይሄ ነገር ህዝብ ጋር ደርሶ ህዝብን ከህዝብ እንዲያጋጭ አይደለም። በወቅቱ የተፈጠረው ሁኔታ ይሄ ነገር እንዲፈጠር አድርጎታል። ያም በመሆኑ ወዲያውኑ 30 ደቂቃ ባልሞላ ጊዜ ውስጥ አወርዳችሁት በፌስቡክ ነው በሌላም እንደውም አልተላለፈም። ሳተላይት ላይ አልተጫነም፣ ወደ ኢትዮጵያም አልተላከም። ከዛ ላይ ወዲያውኑ እንደውም አበበ ነው ወዲያውኑ እንዲወርድ ያደረገውና ወርዷል። በአንድ ነገር መቼም መሰራጨት አለበት፣ ኢትዮጵያ መድረስ አለበት። ጄኖሳይድ ሲባል በቅድሚያ ግን ማመን አለበት በዛ ጉዳይ ላይ ይሄ ነገር መካሄድ አለበት ብለ እምነት ሊኖር ይገባል። እኛ እምነታችን አይደለም አንድ ህዝብ ላይ እንዲያን ነገር እንዲፈጸም ፈጽሞ ምን ፈቅድም ልናስተላልፍም የሚገባን አልነበረም። የሆነው በከፍተኛ ስህተት ነው። ያ ስህተትን ወዲያውኑ አርመናል። ነገር ግን እንዲሰራጭና በመላው ዓለም በየቤቱ እንዲደርስ ያደረጉት ግን የነዚህ ሰዎች ናቸው፣ ለፖለቲካ መጠቀም ያደረጉት። ስለዚህ ከኛ በላይ
ጉዳዩን አጡዘው ህዝብ ጋር እንዲደርስ ያደረጉት ኢሳት ትክክለኛ ሚዲያ አይደለም የራሱ የሆነ የተቋቋመበት ዓላማ አለ ብለው ለማለት አንድም እንደመጠቀሚያ የሚጠቀሙበት ሁልጊዜም አሁንም ድረስ ያልቀረ ሁልጊዜም የሚነሳ የትግራይ ህዝብ ዘንድም በእርግጥም በእኛ ላይ ጅምላ ፍጅት እንዲፈጸም ኢሳት ጥሪ ያስተላልፋል ብሎ እንዲያምንም ያደረገው ይሄ ቪዲዮ ነውና ሚዲያ ላይ ዋንስ ዩ ጎ ብላክ ነው። አንዴ በቃ ከወጣ በኋላ ብትመልሰውም የተናገርከው ነገር ብዙ ህዝብ ጋር ስለሚደርስ የሚያስከትለው እንትን ከባድ ነው። ከዛ አንፃር ነው ሚዲያ ጥንቃቄ ሊደረግበት ይገባል የሚባለውና ይሄ እናንተ እምነት አልነበረም አበበ? በነገራችን ላይ የዚህ ቪዲዮ በእኛ በኩል የዚህ ቪዲዮ ስርጭት ውስን ነው። መሳይ እንዳለው በ30 ደቂቃ ውስጥ ነው የወረደው። እኔ ልክ ሳየው ትክክል እንዳልሆነ አየውና ወዲያው ነው ትእዛዝ ሰጠሁት እንዲወርድ። መሳይ ነበር ያነበበው። በእርግጥም ግን ደግሞ በደንብ ኤዲት አልተደረገም። የኤዲቲንግ ችግር ነው እንጂ በመሰረተ ሐሳቡ መሳይም ይሁን እኔም ልሁን ሁላችንም የምንስማማበት አይደለም። ያወረድነውም ለዚህ ነው እንጂ በእናምንበት ኖሮማ በ30 ደቂቃ አናወርደውም። እንደውም የበለጠ አፋፍመን ጎላ አድርገን እናወጣው ነበር። በደንብ እናሰራጨው ነበር። በአየር ላይም በሳተላይትም እናሰራጨው ነበር። ሳተላይትም አልደረሰም። ዩቲዩብ ላይ ነው የተጫነው። 30 ደቂቃ ነው፣ ግን በ30 ደቂቃ ውስጥ አውርደውት ነበር። ኮፒውን ነው እንግዲህ አሁን በፌስቡክም በራሱ ቲፒኤልኤፍ አጀንዳ ይዞ በቴሌቪዥን ሁሉ አሰራጭቶታል። ትግራይ ለማጣላት ማለት ነው። በተለይ የትግራይ ህዝብ በኢሳት ላይ እምነት እንዲያጣ ለማድረግ እንደ ፕሮፓጋንዳ መሳሪያ ተጠቀሙበት። ተጠቅሟል። በትክክል ተጠቅሞበታል። ይሄን እናውቃለን። ቆይ ልጨርስና ስለዚህ ከእምነት የመነጨ አርጎ መናገር ስህተት ነው። ምክንያቱም ቀደም ብሎም እንዳልኩት ኤዲት መደረግ የነበረባቸው ነገሮች ሳይወጡ የቀሩ መግለጫውም የሰው መግለጫ ነው። ኢሳት ያዘጋጀው አይደለም። የሶስተኛ ወገን መግለጫ ነው። እንግዲህ በርካታ መግለጫዎች ወደ ኢሳት ይመጣሉ። አንዳንድ ጊዜ ስራ ከመብዛትም አንፃር በአግባቡ ሳይታዩ ሊያልፉ የሚችሉ ነገሮች አሉ። ያ ነው የሆነው። በወቅቱ ሲሳይ ሊጨምርበት ይችላል። እንግዲህ ሁለቱም አንስተውታል። ያው 8 ዓመት ነው አጠቃላይ እስከ ለውጡ ድረስ ኢሳት የተጓዘበት። በዛ 8 ዓመት ውስጥ ምን አሁን ይሄ ነገር ሁሌም ይጠቀሳል። 2008 በእኛ አቆጣጠር መሰለኝ ነሐሴ 1 የተፈጸመ ነገር ነው። ቀደም ሲል እንግዲህ ውጥረት ነገር ነበር። በአጋጣሚ የተወሰኑ ሰዎች ደግሞ እዛው ሀገር ውስጥ እዛ አሜሪካ ውስጥ አልነበርንም። የተወሰነ ሰው ለኃላፊነት እንትን ብሎ ተነጋግሮ የተወሰነ ነገር ማለዘብ የሚቻልበት እድል አልነበረም። ልክ በውጥረት ውስጥ የሆነ ነገር ተፈጠረ። ከዛ በኋላ ታርሟል። ይታረማ ማለት ምንድነው? አንደኛ ኢትዮጵያ አልተላለፈም፣ ሁለተኛ ከፌስቡክ ላይ እንዲወጣ ተደርጓል። ግን የትግራይን ህዝብ በሰብአዊ ጋሻነት መጠቀም የሚፈልጉ ሰዎች ይሄን ነገር እንዲሰራጭ አድርገዋል። ከዛ በኋላ ይቅርታ ለምን አትሉም የሚል ነገር ሙሉ ተነስቶ ነበር። እሱንም በተመለከተ በተለያዩ መድረክ የተናገርን ይመስለኛል። ይቅርታ ያላልነው አንደኛ ያልተሰማ ነገር እንዲሰማና ሰው ጥያቄ ውስጥ ራሱ አእምሮ ውስጥ እንዲጭር ማድረግ ነው። ይሄ ማህበራዊ መድረኮች ላይ የተሰራጨ ነው። ያን ያደረጉት ደግሞ የቲፒኤልኤፍ ሰዎች ናቸው፣ እናውቃለን። በግልጽ የሚታወቅ አካውንታቸው ላይ ስም ዘርዘር ካስፈለገ እንዘረዝራለን። ስለዚህ የኢትዮጵያ ህዝብ ቁጭ ብሎ የቤቱ ቴሌቪዥን የሚያይ ሰው ያልሰማውን ነገር እንዴት ነው እንትን የምንለው? የትግራይ ህዝብ ላይ ትግራይን ህዝብ በተመለከተ ያወጣ ነው መግለጫ ስህተት ስለነበር ይቅርታ እንጠይቃለን ብንል የትግራይ ህዝብ ላይ ይሁን ምንድነው የወጣው መግለጫ የሚል ያልሰማ ሰው ለመስማት ጉጉት ነው የሚጨምርበት። ከማህበራዊ ሚዲያ ወደ ሜንስትሪም ሚዲያ ሲመጣ ጥያቄ ያስነሳል ማለት ነው። ስለዚህ በተፈጸመው ነገርማ ይቅርታ አይደለም ከዛም በላይ ለማለት እኛ ዝግጁ ነን። ማናችንም ኢሳት ውስጥ የሚሰራ ሰው የተፈጠረው ነገር ላይ ምንም ጥያቄ የለውም። ይቅርታ በሚዲያ አይደለም መቀሌ ስቴዲየም ይሁን አዲስ አበባ ስቴዲየም ይሁን ህዝብ ተሰበሰበበት ይቅርታ ለማለት ዝግጁ ነን። በዚህ አጋጣሚ እሱንም ማንሳት ፈልጌ ስለነበር ነው። ይቅርታ ጠይቃችኋል። ኦፍ ኮርስ ስለተፈጠረው ችግር የኤዲቲንግ ችግር ይቅርታ ጠይቃችኋል። አይቻልም። እሱ ላይ ምናልባት እንደ ህዝብ የትግራይ ህዝብን ይቅርታ ጠይቃላችሁ በዚህ ጉዳይ? ምንም ጥያቄ የለውም። የትግራይን ህዝብ አሁን እኮ የምንለው እሱን ነው። የትግራይን ህዝብ ያንንም ያልጠየቅ ነው ወይ ደግሞ ያንንም ወደ መድረክ መጥተን ያንን ነገር ያላል ነው ያልሰማው ሰው እንዲሰማውና ጉዳዩን ከትንሽ የዚህ የፌስቡክ መድረክ ወደ ትልቅ መድረክ እያንዳንዱ ጎጆ እንዲገባ የማድረግ ነገር ይፈጥራል የሚል ነው እንጂ ይቅርታ ለመጠየቅ ወደ ኋላ ምን አይደለም። አንድ ግን ነገር መረሳት የሌለበት ይሄ 2008 ነሐሴ 1 ነው የሆነው። ኢሳት ከተቋቋመበት ጊዜ ጀምሮ ጸረ ትግራይ የሚል ዘመቻ ግን ደሞ አለ። ከዚህ ቪዲዮ ውጭ የሚጠቅሱት ነገር የለም። የህወሓትን የበላይነት ኢትዮጵያ ውስጥ የሰፈነውን አድሏዊነትና ዘረኝነት የሰብአዊ መብት ረገጣውን ያንን ነገር እናወግዛለን። ትክክል አይደለም፣ መስመር መያዝ አለበት። ኢትዮጵያን በሀገራቸው አንዱ ጌታ ሌላው ሎሌ፣ አንዱ ባለቤት ሌላው ባይተዋር መሆን የለበትም የሚለውን ነገር አጠንክረን ስለምንይዝ በዚህ የተነሳ የቲፒኤልኤፍ ሰዎች በዚህ ደስተኞች አይደሉም። እነሱ ለሚደረገውን ተቃውሞ የትግራይ ህዝብ ላይ እንደሚደረግ ተቃውሞ ጸረ ትግራይ እንደሆነን ተደርጎ ሲሰበክ ነበር። አንድ ነገር ፍላጎት የሚታየው በ8 ዓመት ስራ ውስጥ ነው።
በ8 ዓመት ውስጥ የ30 ሰከንድ ቪዲዮ ተይዞ ጸረ ትግራይ ነው ተብሎ እንዴት ሊፈረጅ ይችላል? ከ10 ሺህ ቪዲዮዎች በላይ ዩቲዩብ ላይ አሉን። ከነዛ ቪዲዮዎች ውስጥ 8 ዓመት ከሰራ ነው ውስጥ ይሄ ነገር ብቻ መወሰዱን ግምት ውስጥ በማስገባት ለምን ዓላማ እንዴት ሲባል እንደነበርም ጭምር ማስተዋወሱ ነው። የትግራይን ህዝብ በተመለከተ ኢትዮጵያ ውስጥ አንዱን አግልሎ አንዱን ባለቤት አንዱን ባይተዋር አድርጎ ህዝብ ላይ ጥላቻና ህዝብ ላይ አላስፈላጊ ነገር እንትን ብሎ ኢትዮጵያን የሁላችንም ማድረግ እንደሰለማይቻል የትግራይ ህዝብ በተመለከተ ምንም ብዥታ የሌለብን ሁላችንም በዚህ ጉዳይ ላይ አቋማችን አንድ ነው። በነገራችን ላይ የዘር ማጥፋት አውጃቸዋል የሚለው ነገር ክስም አቅርበውብናል። በአውሮፓ በነ ዶክተር አረጋዊ በኩል ኢሳት ላይ ክስ ቀርበዋል። የሚችሉትን ሁሉ አድርጓል። ነገር ግን ያው በኢሳት ጠበቆች በኩል በተደረገው ክርክር ተሸንፈዋል። እንግዲህ አውሮፓም አሜሪካም ክስ እያቀረቡ ነው። የዘር ማጥፋት አድርገን ቢሆን ኖሮ የዘር ማጥፋት ጥሪ አድርገን ቢሆን ኖሮ እነዚህ መንግስታት ፍርድ ቤት ድረስ የቀረበ ጉዳይ ነው። ኢሳት ሁሉና አይኖረውም ነበረ። ጉዳዩ ያን ያህል ፍሬ ያለው ነገር ስላልሆነ ነው ኢንቴንሽኑ ታይቶ ነው። እርግጥ ጉዳዩ ፍርድ ቤት ደረጃ አልደረሰም፣ ግን በተለያዩ ተቋማት በኮምፕሌንት ደረጃ ነው የቀረበው። የፍርድ ቤት ክርክር አልተደረገበትም። ለክስ የሚያበቃ ነገር ለክርክር የሚያበቃ ነገር አልነበረም። እርግጥ ገንዘብ ሁሉ ማሰባሰብ ጀምረው ነበረ ክስ ለመስረት። ግን ደግሞ እንደተባለው የታረመ ጉዳይ ነው፣ የተስተካከለ ጉዳይ ነው። ምንም ጭብጥ ባለው ሁኔታ ለክስ ሊያበቃ እንደማይችል ግልጽ ነበር። የትም አልደረሰም። ከኋላ ያለው ኢንቴንሽን ወይም ደግሞ ፍላጎት ከተነበበው ነገር ጋር ተመሳሳይነት የለውም የሚለው ነገር ፕሩፍ ማድረግ ይችላችኋል ማለት ነው። ትልቁ ነገር ፍቃዱን ማሰረዝ ፈልገው ነበር። አንድ እሱ ነገር ግልጽ ማድረግ የኢሳት ዋና ፍቃድ ያለው አምስተርዳም ነው። ያን በተመለከተ ቀደም የተጠቀሱት እነ ዶክተር አረጋዊ ምናልባትም ትልቁ መድረክ በኢሳት ነበር ያገኙት። የተፈጠረ ነገር ካለ ከኛ ጋር መጨረስ ይችሉ ነበር። ምናልባት ለምን ዓላማ እንዳደረጉት አናቅም። ሄደው ኢሳትን ለማዘጋት እንቅስቃሴ አድርገው ነበር። የኔዘርላንድ መንግስት ምንድነው የተፈጸመው? አንደኛ ቪዲዮ የናንተ ነው ወይ መልእክቱ የናንተ ነው ወይ አለ። መልእክቱ የኛ አለመሆኑን አረጋገጠ። ሁለተኛ ያ ቪዲዮ አሁን አለ ወይ ነው ያሉት። ቪዲዮ በ30 ደቂቃ ውስጥ ከራሱ ከዩቲዩብም ከፌስቡክ አካውንትም ተሰርዟል የሚል ማረጋገጫ ተሰጣቸው። ሁለቱ ነገር ካረጋገጡ በኋላ ከናንተ ጋር ይሄ ነገር ፈቃድ የሚያሰርዝም ወይ ሌላ ነገር የሚያስነሳ አይደለም በሚል ውድቅ ነው ያደረጉት። ከዛ በኋላ ሌላ መድረክ ለመሄድ ሞክረው ነበር፣ አልተሳካላቸውም። ይሄን ለማምተል ማለት ነው።